ሰውን የሚባላበት ሰውን የሚያባላ ነገርን ከብር ይልቅ ነገርን ያስቀምጥ ሰው ጋር ሄዶ ከሚያወራ ነው። ላይፉ መቀየር ያልቻለ ሰው የእሱን ህይወት ሲቀይርለት ታየኝ እና እኔ ማስመሰል አሉት ጓደኛ አይደለም ግን አውቀዋለሁ። ባርባራ ይሄን ላለመስማት ነው የሄደችው ስለምታውቀው፣ ግን እኔም አውቀዋለሁ። ግን የምናገረው ይሄ ቀረ ካለው ደግሞ ምንም ማድረግ አልችልም፣ እውነት ስለሆነ ቲክቶክ ላይ አላፋቀርም፣ ቲክቶክ ላይ አላጣበስም፣ ቲክቶክ ላይ አላየም፣ ቲክቶክ ላይ አልጋ ውስጥ አታሳዩን፣ ገበናችሁን ነው። የትኛው ትዳር ነው ቲክቶክ ላይ እየሰራው? በእናታችሁ የትኛው ቤተሰብ ነው ቲክቶክ ላይ መጥቶ የታረቀ? ንገሪኝ እስኪ እውነት የትኛው ትዳር ነው? የትኛው ነው እዚህ ሚዲያ ላይ እየሰራ? ሲጀምር አታምጡ ወደ ሚዲያ። ከሰማችሁኝ አታምጡ፣ እዛው ጨርሱት። ብትፈልጉ ተካሰሱ፣ ብትፈልጉ ምን በሉ፣ ግን እዚህ አታምጡ። በቃ ተጠቀሙበት፣ እውነት ተጠቀሙበት። ሚዲያውን በሌላ ነገር ተጠቀሙበት። ስትረስ ያለውን ሰው ከስትረስ አውጡ። ያናደደሽ ሆዴ ፖለቲካ ዘር አያውቅም ተፋችሁ። ኢትዮ ስለ ሆዴ ከኔ በላይ አንተ አታውቅም። ይህንን ያልኩት ቅድም። በሰው ጉዳይ አቃጣሎች አትሁኑ። ከ18 ዓመት በላይ ያለ ሰው ሚዲያ ላይ መመለስ የሚችለው እሱ እዛ በመግባቱ አዎ ተናድጃለሁ። እዛ በመግባቱ ሳይሆን እኔ የተናደድኩት ዝም ቢል ይሻላል። ፈጣሪውን አመስግኖ ድኛለሁ ብሎ ማመስገን ነው እንጂ እኔ እንዲሆኛለሁ ምናምን። የት ነው ፈጣሪ ቲክቶክ ላይ አለ? ምን ታካብዳላችሁ? አታካብዱ። ወይ ፋሲኩ ወሬ በስማም ኮይኒ ተጨበቅ በስማም ወሬ በቃ ተገለባብጦ ሊያሾ ሰደበችሽ። አታሽ ልኬልሻለሁ፣ ክፈችው፣ ህዝቡንም አሰሚው። ስደበኝ ሰድባሻለች። ዛሬ እንሄድባታለን። የት ነው የላክሽልኝ? በትንሹ ቲክቶክ ወዳም ቲክቶክ ገብታ ነው የሰደበች። ገብታ ሙልጭልጭሽ ደህና ደሩ ቴንኪው ብላ የወጣች ሴትዮ ገብታ ወጣ ሰደበች። ይኸው እዚህ መጣ በእግሯን ዘርግታ በልታ ጠጥታ ተኝታ ወጣ ሰደበችሽ። ሰምታችኋል ጋይስ። አሁን ነገ እኔ እሷን ብናገራት ለምን ተናገራቻት? አትናገሪያት፣ ሆዳም ናት፣ ሆድ ብሶት አለባት ነው የምትሉኝ? ኦኬ ልስማው። በፈጣሪ ችኮላ ዋለትና አሉ እና ደግሞ እቺ ኪዊሊያ የሚሏት አቃጣሪ ደግሞ እንሰማታለን። አንቺ ኪዊሊያ የምትባይ አቃጣሪ ሊደፍር ሲል እግር ያዥ ነበርሽ አሉ። አሉ ኪዊሊያ የምትባዩ እግር ያዥ ነበርሽ አሉ። እግር ትጎትቺ ነበር አሉ ሲቪ ተቀምጠሽ። አንቺ ጎታች፣ እስኪ ተናገሪ ወተሽ። አንቺስ እናት አይደለሽ? የሴት ልጆች እናት አይደለሽ? ተባባሪ ነበርሽ እንዴ? አንቺ አማካሪ ነበርሽ? ኪዊሊያ ጋይስ፣ የምሬ ነው። ኪዊሊያ ትጠየቂበታለሽ። ይቺ ወዳም ስታይ ስጋ መስያት ነሽ፣ የእናትነትን ታውቂያለሽ። ስለዚህ ይሄ ልጅ አባት ነው። ለልጆቹ አባት የሚለውን ቃል ይፈልገዋል። በዚህ ደረጃ ስምሽ ተጠርቶ እንደዚህ ብላ አንቺ ምስክር ናት ብላ ስታወራ የነበረውን ነገር ወጥተሽ ተናገሪ። የምሬ ነው። እግዚአብሔር ነው። ይቺ ሴትዮ ስታይ ስጋ መስያት ታሳፍዳለሽ። እንዳትለቂያት እንትኗን ጎረጎሮሽ ማን እኔ በጎረጎርም ያ እና ደግሞ እቺ ኪዊሊያ የሚሏት አቃጣሪ ደግሞ እንሰማታለን። አንቺ ኪዊ ኧረ ተይ ሊያ፣ እኔ ባለፈው ስትናገር እኮ እንዴ አቤት እየመቻወኩ ይቺ ወፈፌ እኮ ናት። አባቴ ሞት እንዴ ሞላ ብላስ ሞላ ብዬ ስታይኝ በሬ መሰልኳት እንዴ? በግ መስለሻ ልትበላሽ ኩይንዬ። ጡቷን ጠቅጥቃ አስገብታ እያየሁት እኮ ነው። በጎን ጡቷን ጠቅጥቃ አስገብታ እዚህ በእንግድነት መጣ። አክብረናት እኮ ነው ዝም ያልነው። አስገቡኝ ብላ አክብረናት እኮ ነው ዝም ያልነው። ወይ ጉድ! ታዘባችሁ አይደል? ጃሃሜተኛ ሆዳ ፈጣሪ ሆይ አያችሁ፣ ታዘባችሁ። ቅድም አውሪ ያለችኝ እውነትም ወሬኛ ናት። አባቴ ሞት እውነትም ሊያ ግን ወሬኛ ናት። አይገርማችሁ?
ከኋላሽ ሄዳ ወደ ዩቱብ እንዲሄድ ሊያደርጉኝ ነው መሰለኝ። ታውቃላችሁ አክቹዋሊ እኮ የተናገረችው ነገር እውነት። አይ ትቀጥቀጥ፣ ባርባራም ትምጣ ትቀጥቀጥ። ባርባራን ብትሰድባት ጥሩ ነበር። ወይ ጉድ! እኔ አሁን እስቲ ኩዊን የሚለውን ቁርጥ ታረጊና እች ባርባራ አቃጣሪ ናት እያለች ነው እንበላት። ብቻ አንቺ ምን አይነት ሆዳም ናት! በእግዚአብሔር ጡቷን ጠቅጥቃ አስገብታ ጭራሽ ትናገረኛለች። ወይ ጉድ! እኛ ስንቱን እንናገር እንግዲህ። እሷን ደግሞ አሁን ልቀጥቅጥ። አረታው እየጎተቱኝ እኮ ነው ወደ እነሱ። አይገርማችሁ? ወይኔ እየደነገጥኩ ስሰማት ደነገጥኩ። ሊያሻው እንደዚህ ብላ ቅድም እዚህ ቁጭ ብላ ቡናዋ እየጠጣች እስከ 3ኛ ጠጥታ በልታ ሁሉ ነገር አርጋ ወጥታ ስታማሽ አገኘኋት። ይቺ ካልበላች ቅር የሚላት ሴት ጭራሽ። ቆይሽ ለእሷም መልስ ሰጣታለሁ። ድምጥ ማጧን አጠፋታለሁ። እውነቴን ነው። ይቺ የሚቆለፍ ፓንት የምታደርግ ሴትዮ ቆይ ይቻታለሁ እኮ ለመርፌ ቁልፍ ነው እንጂ የምትቋጥረው ፓንቷ። እች ዝርክርክ ቆይ ትምጣ። ኖ ቆይ ረግጣታለሁ። በስነ ስርዓት ረግጣት የለ እንዴ? ምን ችግር አለው? አጀንዳ ላይ አጀንዳ። እሷን በስሱ ባርባራ እናጣላት። በእናትሽ እኮ እሱን እኮ ነው የምልሽ። ባርባራን ጥሬና አቃጣሪ እያለችሽ ቁርጥ አርጊው። ግን ኩዊን የሚሏት የሚለውን ቁርጥ አርጊው። እሺ ግን አትንገሯት። ቆይ ፒንክዬ ናት። አስተካክል ካሁን ቁርጥ አርጊው ኩዊን የሚለው ወይሽ ባርባራ እንደዚህ የሊያሾ ሰጠች። ኧረ አቤት እየታዩ ጭራሽ እኔን ሊገለብጡ ነው እንዴ? በኋላ እኔ ራሴ እላታለሁ። አንቺ እውነቴን ነው። ህፃን መላጣ ብታገኝ የምትበላ ሴትዮ ቋንጣ መኝታ ቤቷ ውስጥ አስጥታ በነጠላ የምትሸፍን ዶሮ ጠፋብኝ ምስር ጠፋብኝ የምትል የሌባ ጎረቤት ሰብስባ እንዴ! ባርባራዬ ስሚ፣ ሊያሾ እንደሰደበችን ሰማሽ አሉ ነው። ምንድን ነው በኮሜንት ነይ ስሚ፣ ነይ ግቢና ላሰማሽ። እሺ በተለይ ባርባራን የተናገረቻትን ነገር አላሰማት። በእኔ ይብቃ። እኔን የሰደበችኝም ባሰማ ይሻላል። ወይ ፈጣሪ! እዚህ በልታ ጠጥታ ከኛ ጋር ዩቱብ ላይ ነው የሰራችው። አሃ ከመግባቷ ወሬ እየለቃቀመች ነው ማለት ነው ሰው የምትቀጠቅጠው። ለዛ ነው ተናዳ የወጣችው ተሳድባ። ምን ተፈጠረ? ምን አለችን ብርቄ? ከሄድሽ በኋላ እኮ ሊያስረው ገብታ መታ እናንተ ከተሞች ወረኞች ብላ ከዛ የታለች ባርባራ የሚሏት አንቺን ኩዊን ብትወኝ ባለጌ ምናምን ብላ ተሳድባ ሄደች። ዝብርቅርቅ ያለ ነገር አትናገሩ። በኮሜንት ሳይ የነበረው ሊያሾ ኩዊን እየሰደበች ነው የሚል ነገር ሰምቻለሁ። እኔም አይቼ ነበረ። ፋኖዬ እንዴት በፊት እንሂድበትና አንዱን በአንድ እያደረግን አታቀዣብሩን። ፋኖዬ እንዴት ነሽልኝ? ፋኖዬ መርሐባ ያ ሐቢብቲ ኬፍ አለች? ኬፍ ያ ቢንት الحلال ኬፍ ዘየች ያ ሐቢብቲ? ሰላም እንዴት ናችሁ? መርሐባ። እኔ እኮ ፋኖ ዘመተች ሰምቼ ባቲ እንደዚህ የት ይቀራል? በዚህ እንደዚህ ከከፋ ጉዳዩ ፋኖ እያልዘመትሽም እንዴ? ኦኬ ስራ ላይ ናት ማለት ነው። ባትዬ መርሐባ። አይገርምሽም? ግን ሊያሾ እዚህ ቁጭ ብላ ተጫወታ ሄዳ ወሬ ስታጣው ሰበለች። ደህና ናችሁ? ሰላም ናችሁ? ባትዬ እንዴት ነሽ? ደህና ነሽ? ሰላም ነኝ። እንዴት ነህ? ገጠር ገብቼ እንዴት እንደናፈቃችሁኝ ትናንት በተለይ ያረቢ። ገጠር ነሽ? አይ አሁን ተመለስኩኝና አያቴን ልጠይቅ ሄጄ ግን በጣም ይከብዳል አንቺን ሳይሰሙ ማደር፣ በተለይ እሁድ ያረቢ።
እኮ ጠየቅን እኮ ባቴ